ብዙዎቻችሁን ይጠቅማችኋል ብዬ ያሰብኩትን ወሬ ላወራ ስለሆነ ማስታወሻ ብትይዙ ይጠቅማችኋል። በደንብ ነው የሚጠቅማችሁ፣ እርግጠኛ ነኝ። ዛሬ የማወራላችሁ ምን መሰላችሁ? ምቀኛ የሆነ ጓደኛችሁን እንዴት ልትለዩ እንደምችሉ 8 የሆኑ ኢንዲኬተሮች ማለት ነው። የምቀኛ ጓደኛን ባህሪያቶችን ልንገራችሁና ለመጠንቀቅ እንዲረዳችሁ ነው። ምክንያቱም በህይወት መንገዳችሁ ላይ እንቅፋት ሆኖ እናንተ ሳታውቁ ጠልፎ ይጥሏችኋል። ምቀኛ ጓደኛ በውስጡ ያለው ቅናትና ጥላቻ ደብቆ በአደባባይ ግን እንደ እውነተኛ ወዳጅ ለመቅረብ ስለሚሞክር የሚያሳያቸው የማታለል ባህሪያቶቹ ረቂቅና በቀላሉ ሊለዩ የማይችሉ ስለሆኑ ይከብዳችኋል። ስለዚህ ምቀኛችሁ መሆኑን አብሯችሁ የኖረ ጠላታችሁ መሆኑን ሳታውቁ እየጎዳችሁ እየገዘገዛችሁ መጨረሻ ላይ ባዷችሁን ያስቀራችኋል። በፋይናንስ አቅም እንኳን ባይጎዳችሁ በስነ ልቦና ጎድቷችሁ በኋላ ሰው እንዳታምኑም ሊያደርጋችሁ ይችላል። ለማንኛውም የምቀኛ ጓደኛ ባህሪያት ከሆኑት 8ቱን ልንገራችሁ። የመጀመሪያው ምን መሰላችሁ? የበግ ለምድ የለበሰ ሰላምታ ወይም ደግሞ የበግ ለምድ የለበሰ ምስጋና። ኦኬ፣ ባክ ሃንድድ ኮምፕሊመንትስ ይባላል በእንግሊዘኛው። እኔ እንግዲህ ከኤክስፒሪየንሶችም ሰብሰብ አድርጌ ነው እንግዲህ የምነግራችሁ። አንተም በቀጥታ ከመንቀፍ ይልቅ ምስጋና በሚመስል ግን በውስጡ ስውር ስድብ ወይም ዝቅ ማድረግ ባለበት ቃል ያናግርሃል። ለምሳሌ ለዚህ የሥራ መደብ በመመረጥ ገርሞኛል ይልሃል። እንኳን ደስ ያለ እንደማለት ማለት ነው። ገርሞኛል ሲልህ ምን ማለት ነው? ሲያስቡ ለዚህ የሥራ መደብ በመመረጥ ገርሞኛል ሲል በውስጡ ጥርጣሬ እንድትፈጥር እኮ ነው። እንዴት ተመረጥክ ነው። ለምሳሌ ፈተናው በጣም ቀላል ነበር ማለት ነው ይልሃል። የከበደን ፈተና እንደምንም ፈልጠ ሰርተ ምን ብለህ አንደኛ ያወጣውን ፈተናው በጣም ቀላል ነበር ማለት ነው ይልሃል። አንደኛ ያወጣው ስትሉ ማለት ነው። ሴቶች ለምሳሌ መልክሽ በጣም ቆንጆ ነው፣ አንድም ቀን እንኳን ቆንጆ ስለመሆንሽ ነገራች ሳታቅ ምርጥ የሆነ ውድ የሆነ የሚያምር ቀሚስ ስትገዢ ቀሚስሽ በጣም ያምራል ትልሻለች። በውስጡ ይግባሽ የሰውነት ውፍረት ደብቆሃል ይልሃል። ኦኬ፣ የሆነ በቃ የሚቆጠቁጡ ቃላቶችን ያወርድብሃል ማለት ነው። ይሄ ማለት የበግ ለምድ የለበሰ ምስጋና በመባል ይታወቃል በእኔ ፊሎሶፊ ማለት ነው። ሁለተኛው ደግሞ ስኬትን ማሳነስና ማጣጣል ነው። የምቀኛ ጓደኛ ባህሪ በስኬት አብሮ ከመደሰት ይልቅ ነገሩን ተራ አድርጎ ዝቅ ያደርገዋል። ኦኬ፣ አንተ ብዙ ዓመት ለፍተ ሳይሳካልህ የቀረውን ነገር እና ተስፋ ሳቆርጥ በመከራ አግኝተ ድል ያደረግከውን ነገር ትንሽም ብትሆን ለአንተ እንደ ትልቅ ገዝፋ የታየች ድልህን ማለት ነው ያጣጥልብሃል። ኦኬ፣ በቃላቱ ማለት ነው ያሳምማል። ለምሳሌ አሁን ምን ይልሃል መሰለህ? ያገኘው በእድል ወይም በባዕድ አምልኮ እንጂ ክርስቶስ ጸሎትን ሰምቶ አይደለም፣ ወይም ደግሞ ጥረት በጥረት አይደለም ብሎ የሆነ በቃ ያላሰብከውን ነገር ይናገርና ያስቀይመሃል። አንተ ደስ ይለዋል ስትል ማለት ነው። ሶስተኛ በሚስጥር ደስተኛ መሆን፣ በግልጽ ማዘን። የሆነ በቃ ደስ ብሎኛል ምናምን ነገር ብለህ በደስታ ስትፈነጭ አንተ እሱም አብሮ ይዘላል፣ በውስጡ ግን እየተበሳጨ ነው። ሀዘን ላይ ሆነ በጣም በሀዘን በጣም በቃ ቆርቁዘ በሀዘን በጣም ተነክተ ባለበት ሰዓት አብሮ ያዘነ ይመስላል። አብሮ ቁጭ ላይ ያስተዛዝናል። ለቅሶ ቤትም ይመጣል፣ ዳስ ድንኳን ውስጥም ይቀመጣል፣ ያዘነ መስሎ ይሄዳል። በውስጡ ግን ደስተኛ ሆኖ ወጥቶ ይሆናል። ይሄኛውን እንኳን ፋክተር ለማወቅ ይከብድሃል። ብቻ ብዙ ኤክስፔሪመንትም ያስፈልገዋል። ሌላኛው አራተኛው በሌሎች ፊት አንተን በቀልድ ማሳጣት። ኦኬ፣ በቀልድ መሃል እያዋዛ በሌሎች ፊት ያሳጣል። ለአንተ የሚገባውን ትክክለኛ የሆነውን ነገር በቀልድ ፊትም ከማሞገስ ይልቅ ማለት ነው። ለምሳሌ ዘርህን ወይም አንተን ማዕረግህን ዝቅ የሚያደርጉ ቀልዶች ይቀልድብሃል። በሰዎች ፊት፣ በማያውቁ ሰዎች ፊት፣ በሚያከብሩ ሰዎች ፊት ዝቅ ተደርገ እንድታይ ማለት ነው። በጨዋነትህ ዝም ብለህ ማዳመጥህን ሳያደንቅልህ አውቆ አዲስ ጓደኞች ጋር ወይም ደህና የተባሉ ሰዎች ጋር ቁጭ ብለህ እያለ ሞኝ ነህ ለምቦጩን ጥሎ ዝም ብሎ ያዳምጣቸዋል። እሱም እኮ ከልጅነቱ ጀምሮ እኮ እንዲህ ነው ባህሪው። የሆነ ጅላንፎ ነገር ነው፣ ሞኝ ነው።
ኦኬ ጎበዝ ጂኔስ የነበርከውን ተማሪ በልጅነት እሱ በልጅነቱም እኮ ምናምን ቶሎ የሚገባው ነገር አለ ምናምን ዘግይቶ ነው የሚገባው ምናምን አንደኛ ወጥቶ ማያውቅ በትምህርቱ ሰነፍ የነበረ እኮ ጓደኛ ነው እንደዛ የሚል ትልቅ ከሆናችሁ በኋላ ማለት ነው። አንተ ያኔ በማሰላሰል ብዙ ለፍተ መልስ መልሰ አስኮርጀው ለዚህ የበቃው ሰውዬ ዝም ብለ በነገሮች ላይ እያጤንክ ባለበት ሰዓት በቀልድ መሀል አንተ ይሆንክ ዘገምተኛ እንደሆንክ አድርጎ ለማውራት ያስባል። ኦኬ እና ጓደኛ ሁሉ ጥሩ አይደለም ማለት ነው። ሌላ ልጨምርልህ ኖት ከያዝኩት ውስጥ ማለት ነው። ከአንተ ጋራ ሁልጊዜ የመወዳደር ባህሪ ነው ያለው። ለምሳሌ ጓደኝነት የጋራ ድጋፍ መሆኑ እናውቃለን። እና ይህ የጋራ ድጋፍ መሆኑ ቀርቶ ለእነሱ ለእነዚህ ለምቀኛ ጓደኞች የፉክክር መድረክ ይሆናል ማለት ነው ባይ ዲፎልት። እና ስለገጠመ ችግር አንተ በጣም ስታወራ የሆነ ነገር ይረዳኛል ወይም ችግር የማዳመጡ ራሱ ለእኔ ሪሊፍ ይሰጠኛል ብለ ስታወራለት ወዲያውኑ የአንተን ችግር ማዳመጥ ያቆምና ስለ ራሱ ችግር የእሱ ችግር እንደሚገዝፍ በመሀል ላይ እንደዚህ ሆኜ እያልክ ስታወራ እኔም እኮ እንደዚህ ሆኜ ይልና በመሀል ላይ ስለ ራሱ ወሬ የራሱን ችግር እያገዘፈ ያወራና የወሬውን የአንተን ችግር ወሬ አቅጣጫ ትኩረቱን ወደ ራሱ ይቀይረዋል። ከዛ ዝም ትላለህ። ዝም የሚገርምን ማለት ነው። በጣም በቃ ውስጥን ነው የሚጎዳ። ሌላኛው ባህሪው ደግሞ እንደ የምቀኛ ጓደኛ ባህሪ ስውር ወሬ ይወዳል። ኦኬ ኤክስኪውዝ ሚ ዋንስ ይቅርታ በመሀል ስልክ መጥቶብኝ ነው። እና ስውር ወሬ ይወዳል። ይህ ማለት በአንተ ፊት ታማኝ መስሎ ይቀርብሃል። ከዛ በኋላ ያንተን ደካማ የሆኑ ጎኖችን ያጠናና ለሌሎች ሄዶ ያወራል። ያንተ ጠንካራ የሆኑ ጎኖች እንደሚያጠናና በጠላቶች እንድትጠቃ ሄዶ ለነሱ ስትራቴጂ የሆኑ ነገሮችን ይነግራል ማለት ስትራቴጂካዊ የሆኑ ነገሮች ቀድሞ እንዲዘጋጁ ማለት ነው በደካማ ጎን እና ይጠጋሃል፣ ይሰልልሃል፣ ስታወራ ያዳምጣል። ግን ጥሩ ምክር አንተ የሚጠቅም ምክር እንኳን ሲመክር አንድ ቀን እንኳን አሰማውም። ሌላኛው ደግሞ ሰባተኛው በሚያስፈልጉ ጊዜ ይርቋል። እነዚህ ምቀኛ የሆኑ ጓደኞች ይህ ማለት አንተ በእነሱ ችግር ጊዜ በጣም ሳፖርት የሆነ እንዳረዳሃቸው አንተ በተቸገርክ ጊዜ ግን ስልካቸውን ያጠፋፉብሃል። ልዩ ምክንያቶችን እየደረደሩ አይቀርቡም፣ ይሸሸዋል። ለችግር እንኳን አይደርሱልህም ማለት ነው። አንድ የመጨረሻ ምጨምርላችሁ ደግሞ ምን መሰላችሁ? በክፉዎች መሀል እንኳን ስትኖር ማለት ነው መብት ገፈፋ የሚባለው ስትራቴጂያቸው ነው። በክፉዎች መሀል ስትኖር በደግነትና በጥረት የተሰጠህና ያገኘኸው መልካም እድል ለባላንጣ አመቻችተው አንተን ክፉና ሰነፍ አስብለው ባላንጣህን ጎበዝና ደግ አስብለውት መብትህን ሁሉ ለእሱ አሳልፈው እንዲሰጥ ነው የሚያደርጉብህ በዳኝነታቸው ማለት ነው። ሄደ እከሌ እኮ እንዲበደለኝ ብለህ ሄደ ስታወራ ለአንተ አይፈርዱልህም ማለት ነው። ስለዚህ እንደዚህ አይነት መጥፎ ባህሪያቶች አሉት ምቀኛ ማለት ነው። እንድትጠነቀቁ ይረዳችኋል። ይሄ ምክር ጠቃሚም ነው ብላችሁ ካሰባችሁ ለሌሎች ሪፖስት ማድረጋችሁ እንዳዘነጉ። መልካም ቀን።